ዋት ኢዝ ጉድ ሀበሻ ፒፕል እንዴት ናችሁ? እንኳን ወደ ዩቲዩብ ቻናላችን በሰላም መጣችሁ። ለምንስ ዛሬ ይቀርብናል ብለን ማለት ነው። ቲክቶክ ሪአክሽን ዘመጣን ቲክቶክ ሪአክሽን ዘመጣን ፍትት ብትንሳቅሳቅሳቅ እንላለን። ይመቻችሁ። ወደ ጉዳያችን እንገባለን። እንደተለመደ ብዙ ሰዓት አንፈጅም። ገንዘብ ደስታን አይገዛም፣ እከራየዋለሁ። ኪራይስ እና ከድህነቴ ጋር ቅፍቅፍ ብዬ ልኑር? ተውኝ። እንደዚህ አይነት ማይንድ ሴት ያላችሁ ማህበረሰቦች ምናችሁን እንደሚያማችሁን ያላቅም። እኔ እንጃ አላቅም። ገለቴ ነው። የኢኳቶሪያል ጊኒው ባልታዛር በኢትዮጵያ ተደግሟል። የተፈጸመው ምን ድርጊት አቶ ገመቺስ ደበላ ያለመከሰስ መብታቸው በድንገትም ተነስተዋል። በስመ አብ ወልድ ወመንፈስ ቅዱስ። ልክ እንደ ባልታዛር ሁሉ በቢሮአቸው እኔ እኮ የሚያላዱኝ እንደው ኢንስፓየር ስትሆኑ እንደው ደህና ነገር አትወርቱም? ከሴቶች ጋር የነበራቸው አሳፋሪ የቪዲዮ ቅሌት በማስረጃነትም ተገኝቷል ተብሏል። Without kissing my cock. Have some manners, how greedy. Have some manners. Have some manners. ላይ ግለሰቡ በፖሊስ እንዲፈለጉ ትዕዛዝ ወጥቶባቸዋል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? Lock his ass up. Lock his ass up. Yes sir. እንደው ኢንስፓየር ስንሆን በደህና ነገር ኢንስፓየር ብትሆኑ መልካም ነው። ደከም ያለ ማህበረሰብ መሆን ችግሩ ይሄ ነው። ፊልባድ 2020 ዓመተ ምህረት ኦኬ ፊላ ስናልመው ስንፈልገው የነበረው ዕቃ ተገኝቷል። ምንድነው እንዴ? ፌስታል ህልማችንን ኦኬ ፌስታል ተከልክሏል። አሁን ሳይመጡብን ሚሽኑን እናካሄዱ። እሺ አረ በለው ታባቱና ደረቁም ነገር የሚሰሩ አይመስሉም ነበር። የመላጣ ልጅላ ተላቀሱ። እሺ ሁለቱም ጀግኖች ከዚህ ቀን በኋላ የገቡበት አይታወቅም። በተመሳሳይ ቀንም የጃር መመናመን ከተማው ላይ ተስተውሏል። የጃር ኦኬ እሺ ክብር ለተሰዋቁ I was not expecting this one. አልጠበኩም ይሆናል ብዬ መጨረሻው ግን እሺ እንግዲህ አንብቤ አልጨርሰውም። ቢያ እንደዚህ አይነት ብዙ ዝንጅብል እግሮች አሉ። ስም መጥቀስ እንችላለን ግን መጥቀሱ አሁን አስፈላጊ አይደለም። ነገርኳችሁ እኮ ምንም አውቀው ነገር የለም እንዴ። ቻፕ መጣ ረጅም መንገድ ስለሆነ የሚሄደው ለምን 30 ደቂቃና ፓል አድርግም ብዬ ተኛው። ከዛ በኋላ እሺ ቆይ አንተ እንደ ትራንስፖርት ላይ ተኛለህ? ለምን አልተኛ? ሹፌሩና እኮ የቻፕን ቀልድ ምንም ነው የማልቋቋመው። የሆነ ድጋሚ ያየሁት እራሱ ያስቀኛል። ይመች ቻፓ። ኧረ በስመ አብ ይወደኛል ይሄ ለሲኦል ቪአይፒ የሚያስይዝ ቀልድ ነው። ይቅርባችሁ፣ እንደዚህ አይነት ቀልድ የእውነቴን ነው። ይቅርባችሁ እንዴ! በስመ አብ ወወልድ ወመንፈስ ቅዱስ። እንዴት አይነት የግም ቀልድ ነው አለ። በስመ አብ እሺ አይተናቸው ነው። እሺ ሲሲኞን አይተናቸው ልምጣችሁ። ሲሲኞን ባለፈው የማንቸስተር ዩናይትድ ደጋፊዎች እኔ ጋር መጥተው ነበር። እሺ አያችሁ። እሺ እናጽደው ብለን ነው ቤቱ። ይሄ ደግሞ እሺ መሰለቂት አመጡ በእናታችሁ እንደዚህ ብለው ከሳቱ ግን እስቃለሁ። እኔ ምን ተብሎ ይጠራል? ከባድ ጥያቄ ወይዬ እኔ ልመልስላችሁ። የቅልቅል ዛፍ የለውም ሀረግ ነው ያለው። ይሄ ነው መልሱ። እዛው ግን አጠገብ ያለውን ቅል ከየት እንደመጣ ብትጠይቀኝ እኔ ምን አደረኩ? እኔ በላይ ብቻ ነው በደል የምታሳየኝ። አብርሃም አፈወርቂ ስንተኛ ፕሬዝዳንት ነው? የመጀመሪያና ብቸኛ። ኧረ ዘፋኝ ነው አብርሃም አፈወርቂ እና ኢሳያስ አፈወርቂ። አንተ ምን ሸሩጣን በላ አስተሳሰብ ነው ያለ ያስብላል። ቤቱን ሊያጸሩት መጡ፣ አበላሽተውት ሄዱ።
ያው ሻብር ምን ፈለግ ሄልሜቱን አድርጎ መጣ። ይሻላል ታደርገው ወደሻንቹ ቀርበሽኝ መጀመሪያ ወደሻንቹ ቀርበሽኝ አሁን ለምንድነው የተለየሽኝ? ያጣሽውን እስኪ ንገሪኝ። መንደረኛው ሁሉ ተሳለቀብኝ፣ ሁሉ ተሳለቀብኝ። ሰው ማመን ከበነ አንቺም ተቀየርሽ። አለቀ። እኔ 17,000 ሴቶች ጠይቆኛል። ምን ጠርቼ አልሰማሁሽም። ማን ስምህ ነው? 17,000 ሴቶች ጠይቆኛል። ግን እኔ ሞታል ሴት ዋው She thinks she's a man, but she doesn't have the equipment to be a man. በቃ አንዳንድ ባሪዎች should have the equipment to be a man በጣም አረ ግፈኛ አትሁኑ ስለማምላክ ተው። ከእንዲህ ምናምን የተወሰዱ ናቸው። ሊናና በጆኒ መካከል ቢገጥሙ ማን የሚያሸንፍ ይመስልሃል? ሁለቱም ምንም የሚያውቁት ነገር የለም። ማህይም የማያውቅ ህዝብ ላይ ሙድ ይዛል። ግን ማን ለኔ ሁለቱም ማህይቦች ናቸው። 500,000 ብር ቻለንጅ ዋው አንተን ካሸነፈ 500,000 ብር ነው 1 ሚሊዮን ብር አቀረባችሁ ሊመስለኝ። ማርያም ኢትዮጵያ ውስጥ ግን ለመፈመስ አንዱ ክራይቴሪያ ደንጋራ መሆን ነው። you have to be ደንጋራ ፌመስ ለመሆን የእውነት ዋው። እኔ እንደዚህ አይነት ድፍረት ቢኖረኝ እጽ ነጋዴ ነበር መሆን ማልዋሻችሁ ነገር። He knew he's scared. You're a pussy. Breaking Bad. Wow. Wow. ደግሞ ሳልነግርሽ ባለቤት እኮ ቪትስ መኪና ገዛልኝ። መቼስ ካለሽው ጫማ ይሻላል። ወይ ጫማ ስል ምን ትዝ አለኝ ብታይ፣ ባለቤቴ በየቀኑ ነው አዳዲስ ጫማ የሚገዛልኝ። እግርሽ ጫማ ስለሚበላ ይሆን ጥርሳለሁ። ይኸውልሽ የኔ ባለቤት ደግሞ ከዚህ በኋላ ዓለምን እየዞረን ነው የምንኖረው ብሎኛል። መቼስ የዘነቡ ልጅ ዓለምን መሆን አለበት የምትዞሯት። አይ ግን እኔም ባልኩ ደረሰ ወይኔ ስዕል እኮ ነው የሚመስለው። እንዴ አይቼዋለሁ። ፊቱ ላይ ያለበት ፍንክትክት ጠባሳ ምናምን ቁጭ አብስትራክት ስዕል ላይ ያስመሰለው። ኧረ እሱን ተይውና የኔ ባል በጣም ስፖርተኛ ከመሆኑ የተነሳ የሆዱ ቅርጽ በስቶ እዚህ ጋር ደርሶ ቋቅ ሊለው ነው። እርግጠኛ ነሽ ውሸትሽ አይደለም ቋቅ የሚለው? ኧረ በለው ዛሬ ባለቤቴ ምሳ ምን በለው ቢች ዳር ነው ብሎኛል። ማለት አንቺ ዳር ወይኔ እጅ እንዴ ወይኔ የኔ ባል ያንጎ ፕሮን እየተጠቀመ ከፍተኛ ገቢ ከቦነስ ጋር እያገኘ ነው። ኧረ የኔ ባል ኧረ ቻምፕ እኔ ቆይ በስመ አብ ከአንቺ ዳር ነው። በስመ አብ ብሮ ምን የፊታችሁ ጮብዬሽ ነው አይደለ? እሱም ወንዶ ነው። ፊልሙን አስታወስኩት። ደዊና እንዳላረገሽ ነገር አይደል? በጣም ቆንጆ አሰራ። ፊልሙን አስታውሻለሁ። እንዳንቺ ልትሰማሪ ሄሎ፣ አንተ ልጅ አገኘሁ ብለን እንደዚህ የሚያደርገው? አንድ አላረገዝኩም፣ ሁለት ካሁን በኋላ አይንህን ማየት አልፈልግም። ሶስት የማንሽ ለፍላፊ ሁን ተሳስተሻል። አልተሳሳትኩም። ይሄ ሙሉ ቤት አስልክ አይደለም ማለት ሙሽራው ከዚህ በላይ መታው እስክስታው ዘላዝ ግን ማነሽ ደግሞ አንቺ? ማነው ደግሞ አንተ ነገረኛ? A few moments later
ሲንግል ነኝ። ቦይ ፊዚክሊ እንዴት ነው? ረጅም ነው? እኔ መልክ አላይም ልብ ነው ማየው። ያማሃል እንዴ? ምን ማጋይ What a beautiful assist. ችግር የለውም ከፈለክ መተውኛ ሆናለሁ። ሽዋሜ ኢቫ ባይዘው ጥቃት ደርሶብኝ ነው። ጥቃት ደርሶብኝ እና ድምጽ ብትሆኑት በዚህ አጋጣሚ እናንተ ቲክቶክ ላይ የምሬን ነው እውነት ችግር እና ማቢዩር ማማን ነገ እንገናኛለን። የሜ የሰው ልጅ ስሜቱን በብዙ ነገር ይገልጻል። እሺ በስድብ ይገልጻል፣ በፍቅር ይገልጻል፣ በሐዘን ይገልጻል፣ በደስታ ይገልጻል፣ በዱላ ይገልጻል፣ በማቀፍ ይገልጻል። እኔም ስሜቴን የምገልጸው በኳስ ነው። ለዛ ነው ስሜቴን ተረድታችሁ ልቀቁኝ የምለው። ክቡር ፍርድ ቤት ይሄ ነገር ሊበላሽ ነው። ልጅ እኮ ነው አንተማጣው ይነካል አልኳችሁ። ያበላሽዋል፣ እርግጠኛ ነበር። የሰው ልጅ ስሜቱን አስገቡት። ኧረ ስማ፣ ከዚህ ቤት ቶሎ መውጣት አለብን። እዚህ ቤት ውስጥ የሙት መንፈስ ይመጣል ተብሏል። የምን መንፈስ? እንደውም ባለፈው የሆነች ሞዴል ሞታለች አልተባለ? ያቺ ቆንጂዋ። አዎ፣ እንደውም ጡቷ ቂጧ ምናምን ትልቅ። አዎ፣ እሷ ጎረቤቶች እንደነገሩኝ ከሆነ ማታ ማታ ሁሌ ትመጣለች ብለዋል። ቀልዷል። አልገባኝም ይሆናል። እሺ ቡቹ አዲዳስ የሚል ጫማ ገዛው። ቤት ገብቼ ሳየው አባይ ባስ ነው የሚለው። ቦምቡን ይዤ ወጣሁ። ቦምብ ተራ መሀል ቁልቁለቱን ላይ የለቀኩት። እሺ አለ ዛመጮ ጀመረ። እኔ ቡቲክ አይደለሁም ቦንዳ ነኝ። እኔ ጆሊ ጁስ ነኝ። የምን ማንጎ ጁስ? እኔ ጁስ ነኝ። አሪፍ ማለት ደረሰኝ። የምን ደረሰኝ? አሪፍ መላገ ደረሰኝ። የምን ደረሰኝ? በጨዋታ ባህል ውስጥ የሆነች ትጠቃለች። ወጋ ወጋ ከፈለጋችሁ ሰጣችኋለሁ። አሁን ይሄን ፖፕ ቤተ መንግስት ራሱ ማፈንዳት ትችላለህ። እሺ አንተ ነው የምትለፈለው። አረ በስመ አብ ፊሊንግ ትረዱታላችሁ። ይበቃል። ናግባ ወደ ቤት ስትባል ማለት የሆነ እኮ ነው። ጨዋታው ጥሞ ውሃ ልጠጣ ገብተህ ይበቃል በዚህ ቆይ ስትባል በጣም የሚያስጠላው። የኢዜማና የብልጽግና የቲክቶክ ቢፍ በጣም ጸዴ ነው። በነገራችን ላይ ካልመጣላችሁ ሰርች አድርጋችሁ ማየት አለባችሁ። በተለይ የኢዜማ ምን ነበር የሚባለው አድሚን ይመቸው የሚጠቀመው የሙዚቃ ምርጫ መሰላችሁ? ፍክት ጽድት ያለ ነው። Please don't cry like that. Please don't, Brennan. ብር ያው ደስታ ላይ ገዛም ላላችሁት ቤቢ ልጅት ከአንድ ደቂቃ በፊትና ብሩን ከተቀበለ በኋላ ማለት ሰው በዚህ አጋጣሚ ኢትዮጵያዎች በጣም ደጎች ናችሁ፣ ደጎችም ነን ብላችሁ ታወራላችሁ። የሀገር ከብት የከብት ጥርቅም በጣም ነው የሚያሳዝነው። ጌታን እሱ ነው ገባኝ። ባለ ድግስ ሆኖ የማይበላው ቡድን አርሰናል እንደሚባለው ማለት ነው። ግን ዘንድሮ እንኳን የመብላት ተስፋ ያላቸው ይመስላል። ራሳቸው የቅድሙ ነገር ረበሸኝ። እሺ የህፃኑ በጣም የግም ልጅ
ትክክለኛ የግም ልጅ ተብሎ መጠራት የሚችል ሰው ነው የመላጣ ልጅ። ለማንኛውም ወደ ቀጣይ ቪዲዮችን እንቀጥላለን። አግኝቼዋለሁ። አንተዋወቅ በአካል ጨራሽ እኔ ከመፈጠሩ ማይቾም አላቅም ነው በርምደው እኔ ኦኬ ኬክን ይዞ ሲሄድ እውነት ነው። ዋው ዋው በማሰራሹ ፈጣሪ ያጥበብ ከማሪ ያስብላል። የመትሽ ያዳሽ ከጓደኞቹ ጋር አትጣላም ትዋደዳላችሁ ለምትሉ በለው ተታባቱና ተገባው ተታባቱና ቆርጠጠው እታባት ይሄን የምታውቁት ኳስ ከተጫወታችሁ ነው። እንኳን ጓደኛ እንኳን ምን ልጃችሁ ቢሆን ለራሱ አትምሩትም። ቆርጣችሁ ነው የምትጥሩት። እንደ ሲጋራ ነው አሽታችሁ ረግጣችሁ እንደ ሲጋራ እንደሚጠፋው ታሹታላችሁ። ጥሩ አድርጋችሁ ካልተጫወታችሁ አይገባችሁም ስሜቱ። ሰላም ታባቱና እሺ ባለሱ ከረባት አለው እግር ብላ እግር ብላ ልጅየው ሲሰረው ማለት ነው። ልጅየው ሰደበው ተናዶ እግር ብላ ነው ባልቀይት ገባባ በጣም ያስገኝ እግዚአብሔር ነው። ባለሱፍ ከረባት አለው አለው እግር ብላ አባባሉ በጣም የሚያዝናናው እሱ ላይ አላለችኝም። የራስሽ ጉዳይ ብዬ ጥያት መጣ። ግን እኮ 5 ዓመት ነው የቆያችሁት። እንላይ ስትልህ ምንም አልመሰለም ማሪ እችን ታክል ምንም ያልመሰለኝ እንዴ የኔ ልብ በሴት ልጅ ሊሰበር ቻምፕ እኮ ነኝ። ቻምፕ አንበሳው ብቻውን እያወራ ነው። ጤና አላጣል ቻምፕዬ። እሺ አሁን ደግሞ አስማት አሳያለሁ። ዝም ብለህ አንድ ካርታ ሳብ። እሺ የያዝከውን ቁጥር ልገምት። የያዝከው ቁጥር 7 ነው አይደል እንዴ? አዎ። ለማንኛውም ልትሞት የቀረህ 7 ቀን ነው ለማለት ያለው። ሰላም፣ በጉዲፈቻ ልጅ ለመውሰድ ፈልጌ ነበር የመጣሁት። ዋው በጣም ደስ ይላል። አዎ ደስ ይላል። ያው ከድሮም ጀምሮ ይሄን ነገር መኘው ስለነበረ ማለቴ ለአንተ የተደረገልህን ለሌሎች ልታደርግ ስለመጣህ በጣም ደስ ብሎኛል። ጉድ መጣ። ብዙ ልጆች ከዚህ ከወጡ በኋላ ቅልጥ ጉድ መጣ። አንተ ግን እንደ ሌሎቹ አይደለህም። ከድሮም ከልጅነት ጀምሮ ንጹህ ልብ ነው ያለህ። ጉድ መጣ። ጉድ መጣ። ምን አዲስ ፋይል ከፈተች ሴትዮዋ። ቪዲዮአችን ይሄን ይመስላል። እናንተ ጸዴ ማህበረሰቦች ቆይ እስኪ አዎ ጸዴ ቪዲዮአችን ይሄን ይመስል ነበር። አብራችሁ ስለቆያችሁ ይመቻችሁ። በድጋሚ እንገናኛለን። የመቅልቅሌ አትጥፉ ግንሽ የእውነት በቁም ነገር አትጥፉ። እንገናኛለን በሌላ ጊዜ ባይ